በአርሰናል ዘንድ በጉጉት የሚጠበቀው የሚካኤል አርቴታ የውል ፊርማ ጉዳይ ብዙዎችን እያነጋገረ ይገኛል። የሰሜን ለንደን ሰማይ በጥርጣሬ ደመና ተሸፍኖ በነበረበት አርሰናል የውድቀት አዘቅት ውስጥ ሰምጦ የኤምሬትስ ትውስታው እየደበዘዘና ክብሩም እየተናደ በነበረበት በዚያ ወቅት አንድ ሰው ወጀብና ንፋሱን ሰብሮ መጣም። እርሱም ሚካኤል አርቴታ ነበረ። ብዙዎች የስፔናዊውን ወጣት አሰልጣኝ ሹመት በጥርጣሬ አይን አዩት፣ በጎሪጥም ተመለከቱት። ልምድ የሌለው ጀማሪ፣ የፔፕ ጋርዲዮላ ተማሪ ብቻ እንጂ የራሱ አሻራ የሌለው እያሉ አብጠለጠሉት፣ ከፍ አድርገው ዝቅ አደረጉት፣ ዝቅ ካለበትም ከፍ አደረጉት። ክለብ ውስጥ የዲሲፕሊን ማጣትና የሽንፈት መንፈስ ልክ እንደ አረም ወሮት ነበረ። ነገር ግን አርቴታ በመጀመሪያው ቀን ወደ ስልጠና ሜዳ ሲገባ ይታይበት የነበረው ጽናትና ቁርጠኛ መንፈስ የወደፊቱ ታሪክ ማሳያ ነበር። እሱ የመጣው የተሰጠውን ሥራ ለመስራት ብቻ አልነበረም። ለዘመናት የጠፋውን የመድፈኞቹን ማንነት እንደ እሳት ፍም ዳግም ለማቀጣጠል እንጂ። ከውድቀት አዘቅት ተነስቶ የአውሮፓና የእንግሊዝ ግዙፎችን እስከ መፈታተን የዘለቀው የአርቴታ አስደናቂ ጉዞ በትዕግሥት በዕቅድና በታክቲክ ብልህነት ቡድንን የመገንባት ሂደት ማሳያ ነበረ። የአሰልጣኝ ሚካኤል አርቴታ ስኬት በአንድ ምሽት የመጣ ተአምር ሳይሆን በዓመታት እልህ አስጨራሽ ልፋት የተገነባ ጠንካራ የቡድን መንፈስ ውጤት ነው። አሁን ላይ ከምንም ተነስቶ የዓመታት ድካምን ፍሬ ማፍራት ጀምሯል። ዓለም ላይ ስማቸው ከሚጠቀሱ ተፈላጊ ምርጥ አሰልጣኞች መካከል የአርቴታ ስም ከቀዳሚዎቹ ተርታ ተቀምጧል። የሰሜን ለንደኑ ክለብም ዳግም ወደ ታላቅነት ከመለሳቸው አሰልጣኝ ጋር የረጅም ዓመታቱን ለማሰር በጉጉት እየጠበቁ ይገኛሉ። አሰልጣኝ አርቴታ በመድፈኞቹ ቤት ያለው ቆይታ ከውል በላይ የፍልስፍናና የቤተሰብ ትስስር ሆኗል። ፊርማውን የማኖሩ ነገር የጊዜ ጉዳይ ካልሆነ አይቀሬም ይመስላል። ሚካኤል አርቴታ ወደ አርሰናል የአሰልጣኝነት ጉዟቸው ጅማሮ እንዲህ ቀላል አልነበረም። ውጤት አብዝተው የሚሹት የአርሰናል ደጋፊዎች በአጭር ጊዜ አሰልጣኙ ወደ ከፍታ እንዲያመጧቸው ከመመኘት የተነሳ ቢሆንም መድፈኞቹ ቤት በርካታ ታሪክን መስራት የቻሉት የእግር ኳሱ ሊቅ የሆኑት ፕሮፌሰሩ አርሰን ቪንገርን መቀመጫ ላይ መቀመጡ እንዲቀላል አላደረገውም ነበር። ነገር ግን በመጡበት ዓመት ተስፋ ሰጪ ሥራዎችን መስራት ቢችሉም ደጋፊዎቹ ግን ሚካኤል አርቴታ አውት የሚል መፈክሮችን ማሰማት ጀምረው የነበረ ቢሆንም እመኑኝ ትረስት ዘ ፕሮሰስ የሚል ምልክቶችን በመናገር የገቡትን ቃል አሳምነዋል። በተግባርም ቃላቸውን መጠበቅ ችለዋል። አሁን ደግሞ አርሰናል የዓለማችን ምርጡ ክለብ ይሆናል ሲሉ በከፍታ እንደሚመለሱ ለደጋፊዎች እያረጋገጡ ይገኛሉ። ላለፉት 7 ዓመታት አርሰናልን ያሰለጠኑት ሚካኤል አርቴታ አዲሱን የውድድር ዓመት መጀመር አስመልክቶ ባስተላለፉት መልእክት በዓለማችን ምርጡን ቡድን ለመገንባት ያለውን ዕቅድ ይፋ አድርገዋል። አርሰናል የአዲሱን የውድድር ዓመት የእንግሊዝ ፕሪምየር ሊግ ከአዲስ አዳጊው ኮቨንተሪ ሲቲ በመቅጠም ጅማሮውን አንድ ብሎ በድል ሲጀምር ከ22 ዓመታት በኋላ ለመጀመሪያ ጊዜ ሊጉን ዋንጫ ያነሳውን አርሰናልን የስኬት ጊዜ ለበርካታ ዘመናት ሳይቋረጥ ማስቀጠል ቀጣይ ግባቸው መሆኑን ነው አሰልጣኙ የተናገሩት። በ10 ዓመታት የእንግሊዝ ቆይታቸው 6 የፕሪምየር ሊግ ዋንጫዎችን ካነሱት
አሰልጣኝ ፔፕ ጋርዲዮላ ስር በማንቸስተር ሲቲ የሰሩት ሚካኤል አርቴታ የክለቡም ሆነ የባለቤቶቹ ቀጣይ ራዕይ በዓለማችን ምርጡን ቡድን መገንባት መሆኑን ነው ያረጋገጡት። ይህን እውን ለማድረግ ምርጥ መሠረተ ልማቶች፣ ምርጥ ስታዲየምና ምርጥ ደጋፊዎች ብሎም በዓለማችን ጠንካራውን የቡድን ስብስብ መያዝ እንደሚያስፈልግ አረጋግጠዋል። አርቴታ ይህን በከፊል የተጀመረ ታላቅነት ጉዞ ምሉ ለማድረግ እየሰራን ነው ሲሉ ቡድኑን በማጠናከሩ ሂደት ላይ አሁን ባሉት ተጫዋቾችና ወደፊት ሊያሳኳቸው በሚፈልጓቸው ዝውውሮች ለማሳካት እየሰሩ መሆኑንም ተናግረዋል። ከ1930ዎቹ በኋላ አሳክቶ የማያውቀውን የሊግ ዋንጫን ለተከታታይ ዓመታት ከማንሳት ጎን በተለያዩ ወቅቶች ለማሳካት ጫፍ ደርሰው የተጨናገፉትን የአውሮፓ ቻምፒየንስ ሊግ ክብሮችን እውን ማድረግ የክለቡ ቀዳሚ ግብ ሆኖ ነው የተቀመጠው። አሁን የቀድሞው የመድፉ ተጫዋች የአሁኑ ዋና አሰልጣኝ እንዴት ክለብ በአሸናፊነት ለረጅም ጊዜ መገንባት እንደሚቻል ለሌሎች አስተማሪ አድርጎ መገንባት ችሏል። አሰልጣኝ ሚካኤል አርቴታ በርካቶች እንደሚመሰክሩለት ተጫዋቾችን በሜዳ ላይና ከሜዳ ውጪ የሚያስተዳድርበት ድንቅ ችሎታውና ተጫዋቾች ከአርሰናል ጋር መቆየት ምርጫቸው እንዲሆን ማስቻል ሲችል ሌሎች አሉ በተባሉ ሊግ ጭምር መድፈኞቹን ለመቀላቀል ቢጠየቁ አንዳች የማያንገራግሩ ለመድፈኞቹ ለመጫወት አጥብቀው የሚጠይቁ መበራከታቸው በሚካኤል አርቴታው የተገነባው የመድፉ ስብስብ ምን ያክል ጠንካራና አስደናቂ መሆኑን ያስመሰክራል። በአንድ ወቅት የቀድሞው የቼልሲ አለቃ የነበሩት ራሳቸውን ዘ ስፔሻል ዋን ያሉት የአሁኑ የሪያል ማድሪድ ዋና አሰልጣኝ ጆዜ ሞሪኒዮ ሚካኤል አርቴታ እየሰራ ያለው ሥራ የሚያስደንቅ ነው። አርሰናልን ወደ አሸናፊነት ብቃት ማምጣትን ብቻ አይደለም አተኩሮ እየሰራ ያለው ለረጅም ጊዜ የሚሆን ውጤታማ ሥራን በመስራት ላይ ይገኛል። እመኑኝ ሚካኤል አርቴታ አርሰናልን መልሶ ትልቅ ያደርገዋል ሲሉ በአንድ ወቅት የተናገሩለት ድንቅ የፕሪሚየር ሊጉ አሰልጣኝ ለመሆን በቅቷል። ሚካኤል አርቴታ በዘንድሮ የውድድር ዓመት የፕሪሚየር ሊጉንና የቻምፒየንስ ሊጉን ዋንጫ ማንሳት ከቻሉ በሊጉ አይነኬ አሰልጣኝ ሲያደርጋቸው፣ በክለባቸው ደግሞ ታሪካዊ አሰልጣኝ ሆነው ሁሌም ስማቸው እንዲነሳ ያደርጉታል። ሚካኤል አርቴታም ቡድናቸውን ይዘው የውድድር ዓመቱን የእንግሊዝ ፕሪሚየር ሊጉን ጨዋታ አንድ ብለው በአሸናፊነት ካርዲፍ ሲቲን በማሸነፍ ድንቅ ጉዞአቸውንና አይነኬ መሆናቸውን አስመስክረዋል። በቀጣይ በሚያደርጓቸው ጨዋታዎችም ድንቅ እንቅስቃሴን የሚያደርግ ስብስብን መገንባታቸው ደግሞ ሚካኤል አርቴታ በመጪው የውድድር ዘመን በዋንጫዎች አሸብርቀው እንደጀመሩት በዋንጫዎች አሸብርቀው ይጨርሳሉ የሚሉ በርካቶች ናቸው። እናንተስ የተወደዳችሁ የቻናላችን ወዳጆች ሚካኤል አርቴታ እስከ 2030 የሚደርስ የውል ስምምነትን በቅርቡ እንደሚፈርሙ በርካታ የውስጥ መረጃዎች እየወጡባቸው ይገኛል። ታዲያ ሚካኤል አርቴታ በዚህኛው የውድድር ዘመን ምን የሚያሳኩ ይመስሎታል? መድፈኞቹስ ቁጥር 1 የዓለማችን አሰልጣኝ ሆነው የደሞዝ ክፍያቸውን እንደሚያረጋግጡላቸው ዴይሊ ሜል በዘገባው አስነብቦናል። ታዲያ ሚካኤል አርቴታ ምን ያሳካሉ ይላሉ? እርሶ ግምቶን ይጻፉልን። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። በሌላ ዝግጅት ፕሮግራም እስክንገናኝ በያላችሁበት ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ እያመሰገንን ለዛሬ በዚሁ ተሰናበትናችሁ። በሌላ ዝግጅት እስክንገናኝ ቸር ይግጠመን።